በጣም በአጽንኦት ደግሜ በማስመር ነው ማስቀምጠው። ነፍስ ማለት አዋቂት ነፍስ ማለት ነው። ጠያቂ፣ አገናዛቢ፣ ተረጂ ወይም አንደርስታንድ የሚያደርግ የሚጠይቅ መረጃ የሚያገናዝብ እና የሚያሳምነውን ምክንያት ሲያገኝ የሚረዳ የምትለው ማለት ነው። የሚገባ ማለት ነው። የምትማረው ማለት ነው። ወይንም ማስተማሪ ሲናገር ሰምተህ ወይንም ደግሞ መጽሐፍት አንባ ገላብጠህ አይምሮህ አንድ የሚረዳው ነገር ማለት ነው። ይሄ ለሰው ልጅ የተሰጠ ብቻ ነው። እንስሳት የላቸውም። እንስሳት ደማዊት ነፍስ ነች አለቻቸው። እቺ ምንድነው ደመ ነፍሳዊት የምንላት ማለት ነው። አስተዋይ አይምሮ የላቸውም። እግዚአብሔር በመልኩና በአራያው የፈጠረውን ሰውን ስለሆነ ሰው እንደ እግዚአብሔር አዋቂ ነው። ይጠይቃል፣ ይረዳል፣ ያገናዝባል፣ ያውቃል። ስለዚህ አውቆ ቤት ይሰራል፣ ምግብ ያበስላል፣ ልብስ ይሰፋል፣ ለኑሮ የሚያስፈልገውን ነገር በአዋቂነቱ ያደርጋል። ይሄ ነው ራሽናል ሶል ማለት፣ አዋቂት ነፍስ ማለት። መንፈስ ማለት ግን ከእግዚአብሔር ፈቃድ ጋር አንድ የምታደርገን፣ በመንፈስ ቅዱስ ካልሆንን በቀር የእግዚአብሔርን ሥራ መረዳትም አንችልም፣ መስራትም አንችልም። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ራሱ መመስከርም አንችልም ከመንፈስ ቅዱስ ካልሆንን በቀር። ዲቫይዙ ያስፈልገናል። ልክ ምንድነው አንድ ነገር ይሄው እነዚህን መሳሪያ እንጠቀም የለ ያለዚህ መሳሪያውን ድምጽ አይቀዳም ነው አይደል የምትሉት? በቃ ስለዚህ ያለ ያቺ የእግዚአብሔር መንፈስ በልጅነት በጥምቀት እፍ ብሎ እግዚአብሔር በእኛ ያሳደራት በኋላ በትእዛዝ ያጣናት አሁን ደግሞ በጥምቀት አሁንም እኮ ሕፃናት ሲጠመቁ በ40ና በ80 ቀን እኮ ካጠመቀ በኋላ ካህኑ እፍ ብሎ ነው ንሳ መንፈስ ቅዱስ ንሲ መንፈስ ቅዱስ ብሎ በፍታ ነው የመንፈስ ቅዱስን ኃይል የሚያሳድረው ያቺ የአዳም የተፈጠረበትን ስርዓት ተከትሎ ማለት ነው። ስለዚህ እሱ ከሌለን እሱ ዲቫይስ እንበለው እንደው ለማሳያ እሱ ዲቫይስ ከሌለ ከእግዚአብሔር ጋር ኮንታክት ወይንም ኮሙኒኬት ማድረግ አንችልም። ኔትወርኩ አይዘረጋም ልበል በዚህ እንትን ልንገናኝ አንችልም። በቃ አንችልም። ምክንያቱም የለንም። በምንድነው የምናገኘው? በምንድነው የምናናግረው? ቢነገርም አይገባንም። ቢገባንም አይምሮአችን ነው የሚረዳው። እሱ አይምሮአዊ መረዳት በጥምቀት ልጅ በመሆን እውን ካልሆነ በቀር ከእግዚአብሔር ጋር መገናኘት መግባባት አንችልም። ለዚህ ነው አባ የምንልበት የልጅነትን መንፈስ ሰጠን። አሁን ስትጠመቅ አባታችን ሆይ የሚል ደስ እያለን የምንጸልየው ጸሎት ማለት ነው። ካልተጠመቅክ ግን ምን ማለት ነው? ሴንስ እኮ የለውም። የታለ ልክ እነ ዴካርት አይታይም ብሎ እግዚአብሔርን እንደካደው ወይንም ኒቼ እግዚአብሔር የለም እንዳለው ገደል ነው እንዳለው እንደዛ ነው በቃ የምትለው። ምክንያቱም በስጋና በነፍስ ብቻ ከሆንክ እግዚአብሔር የለም፣ እግዚአብሔር ሞቷል ወይንም እግዚአብሔር